በዓለም ላይ ለመጀመሪያ ጊዜ ሳይንቲስቶችን ያስደነገጠ አዲስ ቫይታሚን በኢትዮጵያ ተገኘ። እናም ይህን አስደናቂ ግኝት ያገኙትን ፕሮፌሰር ያሲንን ዛሬ አግኝተናቸዋል። እንግዲህ ፕሮፌሰር ያሲን ይሄ ቫይታሚን ስሙ ምንድነው? ምን ይባላል? ይሄ ቫይታሚን ዝም ይባላል ወይም ቫይታሚን ዜድ በመባል ይታወቃል። ይሄ እንግዲህ የሰው ልጅን እድሜ ያረዝማል፣ ሰላም ይሰጣል፣ ደም ዝውውርን በማስተካከል ይሄን ይመስላል። በእውነት ፕሮፌሰር ያሲን እንደው ድንቅ ነው። ይሄ ድንቅ የሆነ ዝም የተባለ ቫይታሚን አወሳሰዱ እንዴት ነው? የትስ ነው የሚገኘው? አወሳሰዱማ ሚስትህ ስታወራ ስትቆጣ ዝም ማለት ነው። ዝም ማለት በረጅሙ ትተነፍስና ራስን ታረጋጋለህ። እዛ ተረጋግተህ ዝም ስትል ቫይታሚኑ በከፍተኛ ሁኔታ ውስጥ ይመረታል ማለት ነው። ያ ነው እንግዲህ